ያሰብኩት ነገር አይደለም። ሲጀመር እንደዚህ አይነት ነገር ይሆናል ብዬ በዚህ ታይም ላይ የገመትኩት ነገር አይደለም። ማለት እኔ ድሮ ልጅ እያለሁ በዚህ ታይም የማግባት ምናምን ሁላችንም መቼስ እንደዛ እቅድ የለንም ነበረ። ግን ያቀራርበን የምሳስከዘ እዩ እስክትማሪ እኔ ያቀርባለሁ እኔ አይደል የሰራሁት እኔ አይደለሁ ግብዣ የጠራሁሽ እኔ ነኝ እኮ ነይ ብዬ የጠራሁሽ እዩ አይደል የኔ ወርቅ የኔ ሚስት አሁን ያዘጋጀሁልሽ ምሳ እስካቀራረብ ድረስ አንቺ መልእክትሽን አስተላልፊ። ዛሬ ደግሞ ሼፍ እያጫወተው ነው ይሄ ልጅ። ብቻ ምግቡን እስከምቀምስ ድረስ ቸኩያለሁ። እና ምን ልላችሁ ፈልጌ ነው እኛ ባሰብነው ሳይሆን ያው ፈጣሪ ባሰበልን መንገድ ነው ሁሉም ነገሮች የሚሄዱትና እኛ ካሰብነው ይልቅ ያው እሱ የሚፈቅደው ነገር እሱ ያሰበው ነገር እሱ ያሰበልን ነገር ይበልጣል ብዬ ነው የማስበውና እንጂ እኔ በዚህ ሰዓት ላይ ሽማግሌ የሚላካልም ብዬ አላሰብኩኝም። በዚህ ታይምም ማለት ከዚህ በኋላ ያሉት ታይሞችን በቃ ኦሬዲ ፋሚሊ ፈቅዶ እሺ ከተባለ ከዚህ በኋላ ወደ ሰርግ ወደ ምን ሌሎች ፕሮግራም አለ አይደለ? ወደዛ ነው የምንሄደው። ዋናው ትልቁ ነገሩ ሽምግልናው ላይ ነው እንጂ ሰርጉ ላይ አይደለም ብዬ አስባለሁ። ያው ሁሉም ሰውም እንደዛ ነው የሚያስበው። ማለት ሰርግ የሚደረገው ሽማግሌዎች ሲፈቅዱ ቤተሰብ ሲፈቅድ ነው እንጂ ካለዛ አይሆንም። እና በጣም ደስ ይል ነበር። በጣም ደግሞ አስለፍቻቸዋለሁ። ያው ግድ ነው አይደል? እና ወጉም ምኑም ስለሆነ ለሶስተኛ ጊዜ ሂደው ነው እሺ ተባለው። ማለት ከዚህ በፊት 2 ጊዜ ሂደው በሶስተኛው እሺ ተብለው ነው አሁን የመጡትና ኑ ተብለው ቀጠሮ ሲሰጣቸው ጊዜ ያው የኔን ቤተሰቦች እሺ ብለው እነሱም በቃ ይዘው መምጣት የለባቸውን ነገር በሙሉ ይዘው መጡ። እሺ ተባለ፣ ተፈቀደ። ከዛ እኔም ወደ ቀጥታ ወደ ፕሮግራሜ ነበረ የሄድኩት። ያው ፕሮግራሙ በጣም ደስ ይል ነበር። ያልጠበቅኩት ነበረ። መቼስ አልነግራችሁ ወይ ምሳ ቀርቧል። ወደ ምሳ ፕሮግራምሽ እንሂድ እንዴ? ቆይ ስለ ፕሮግራሜ ጨርሻለሁ። አልጨረስኩም እኮ የምታወሪው ነገር አለ። ስለምን ተነሽ እስኪ ነይ። ቆይ እኔ አይንሽን እያየሁ ካላወራሽ ይከፋኛል። ምንድነው እያወራች የነበረው? ያው በቃ ስለ ፕሮግራሜ በተለይ እታች ፕሮግራም ቦታ ላይ የነበሩት ነገሮች ምናምን ከጓደኞቼ ጋር ያሳለፍኩት ነገር በጣም ደስ ይል ነበረ። በጣም ነበር ተሰብስበን የነበረው። ያው የሴቶች ፕሮግራም ነው እንጂ ወንድ የሚገኝበት አይደለምና ያው አልመጣም የለም ነበረ። እኔም ላውራ እኮ ላውራ ከሽማግሌዎች ጋር እንዲሄዱልኝ ያደረኳቸው ጓደኞቼ አላሰፍራችሁኝም። እመብርሃን ውለታችሁን በምን እንደምከፍል እንግዲህ እመብርሃን ትስጥልኝ። አመሰግናለሁ። በጣም ነው የማመሰግነው። የዩን ፕሮግራም በጣም ነው ያሳመራችሁት። ሽምግልናውን በጣም ነው ያሳመራችሁት ጓደኞቼ። ያው አግቡና ለእናንተ ፕሮግራም ደግሞ እኔ